ዋትስአፕ ኤቭሪዋን ፊታኔ ተመልሻለሁ። ዛሬ ደግሞ እንዴት ፒሲ ላይ ፍሪ ፋየር እንዴት እንደምጭኑ ማሳያችሁ። ያው ከሱ በፊት ግን ላይክ፣ ፎሎ፣ ሰብስክራይብ ማድረግ እንዳይረሳ። ያው ቻሌንጁ እንዳለ ነው። ዋንኬ ቲክቶክ ላይ 500 ደግሞ ዩቲዩብ ላይ ማለት ነው። ያው የእናንተ እርዳታ ያስፈልገኛል። ወደ ቪዲዮ እንግባ። መጀመሪያ ያው እናንተ የምትፈልጉት ብራውዘር ትገባላችሁ። ግን በእኔ ኬዝ አሁን እኔ ብሬቭ ነው የምጠቀመው፣ ምክንያቱም እሱ ይሻለኛል። ያው አድ ብሎከር አለው ምናምን ብዙ ነገር አለው። ሶ ብሬቭ ውስጥ ወደ ብሬቭ እንሄዳለን። ከዛ በኋላ ሰርች ባሩ ላይ ዌይት ሚኒት ብሉ ስታክስ ብለን ሰርች እናደርጋለን። ያው እዚህ ላይ እንደምታዩት ብሉ ስታክስ ብለን ሰርች እናደርጋለን። ያው ብዙ ኦፕሽኖች ይመጣሉ። ያው እዚህ ጋር እንደምትመለከቱት ግን ሁሉንም ትታችሁ መጀመሪያ ላይ የሚመጣውን ሊንክ ትነካላችሁ። ከዛ በኋላ እዚህ ጋር ዳውንሎድ ብሉስታክስ የሚለው አለ። እሱን ትነክታላችሁ። እዚህ ጋር ያሉት ምናምን ነገሮች እንዳነኩት ዳውንሎድ ብሉስታክስ ብቻ የሚሉትን ነው የምንነካው። ያው በኔ ኬዝ ላይ ተጫንኩት አለ ከሆነ ማለት ነው ድጋሚ ልክ እንደ ጫናችሁት ይመጣል። እዚህ ጋር ብሉስታክስ ኤክስ የሚል እሱን ነካዋለን። ያው ይሄ ቤሲክሊ እንደ አፕ ስቶር ነው ስላችሁ ስቶር አለ አይደል? ያው የብሉስታክስ ራሱ እንደ ታብሌት ስለሆነ የሚቀየረው እንደ ስቶር ነው። እሱ ውስጥ እንገባለን። ሎድን ትንሽ አይቆይም። ያው አሁን እንደ አዲስ ስለሆነ ነው። ልክ እንደገባችሁት እዚህ ጋር የምትመለከቱት አማራጮች መንካት የለባችሁም። ምክንያቱም ይሄ ያው እዚህ ጋር የምትመለከቱት ሁሉ እንደ ስቶር ላይ ነው፣ ታብሌቱ ላይ አይደለም። ታብሌቱ ላይ እንዴት እንደምትጭኑ ላሳያችሁ። እዚህ ጋር ያው አፕ ፕሌየር የሚል አለ። እሱን ትነኩታላችሁ። ዋን ክሊክ ነው የምታደርጉት። ያው የኔ ትንሽ ኔትወርክ የያዛ ስለሆነ ትንሽ እያዛገኝ ነው፣ ግን ሌላ ጊዜ ምንም አያዘኝም። እዚህ ውስጥ እንገባለን። ያው እዚህ ስገቡ እዚህ ጋር እንደ ታብሌት ሆነ ማለት ነው ቤሲክሊ እንትናችሁ ፒሲያችሁ። እዚህ ጋር ሰርች ፎር ጌምስ የሚለው ላይ ትገቡና የምፈልጉትን ጌም እኔ ለምሳሌ ፍሪ ፋየር ነው ፍሪ ፋየር ብዬ ሰርች ያደርጋለሁ። ያው እዚህ ላይ ሁሉም ጌም ነው የሚመጣው። ያው በቃ ከዚህ በኋላ ያለው በጣም ቀላል ነው። በቃ እንደ ሌላው እንደ ማንኛውም አፕ ስቶር ምናምን መጫን ነው። ይመጣል። እኔ አሁን ኔትወርክ እያስቸገረኝ ስለሆነ ነው። ያው ይሄ እንደ ፕሌይ ስቶር ነው ይመጣል። ትጭኖታላችሁ። ከዛ በኋላ ከጫናችሁት በኋላ እዚህ ጋር ፍሪ ፋየር ብሎ ይመጣላችኋል። እሱን ትነኩታላችሁ እና በጣም ቀላል ነው። አለቀ። ይህን ያህል ኢዚ ነው ማለት ነው። ያው ፉል ቪዲዮ እንትን ላይ ነው ዩቲዩብ ላይ ነው። ቲክቶክ ላይ ዝም ብዬ እንደ ዲስክሌመር ነው ፖስት ማድረግላችሁ እና አሁንም ላይክ፣ ሰብስክራይብ፣ ፎሎ ማድረግ እንዳይረሳ። ያው ሎድ እስከምናደርገን እንጠብቀዋለን። ቀጣይ እንድሰራላችሁ የምትፈልጉትን ነገር ያው እንትን ላይ አሳውቁኝ ማለት ነው ኮሜንት ሴክሽን ላይ። ያው ከዚህ በኋላ ያለውን ባላስረዳችሁም ችግር የለውም። አሁን ኔትወርክ ይዞኝ ነው ማለት ነው። ይህን ይመስላል። ሌላ ማንኛውም ጥያቄ ካላችሁ ኮሜንት ላይ አሳውቁልኝ። ፒስ